ይህ መስሪያ ቤት በሚኒስትሪ ደረጃ ከተቋቋመ ዛሬ አመት ከመንፈቅ ገደማ ቢሆነው ነው እና ዋነኛው ዓላማ የነበረው ኢትዮጵያ ውስጥ አንዱ ቁልፍ ችግር ሰራተኛና ስራን ማገናኘት ነው። የሚፈለግ ሙያንና ያንን ሙያ የሚፈልጉ ሰዎች ጋር ማገናኘት ነው። ለዚህ ደግሞ በተቋም በሚኒስትሪ ደረጃ ሆኖ የተሰጠው ዋና ተልዕኮ ሲስተም እንዲዘረጋ፣ ስትራቴጂ እንዲቀይስ፣ ስትራክቸር እንዲሰራ ነው። ከዚህ አንፃር የአንድ አመት ከመንፈቅ ተቋም አይመስልም። በጣም አስደሳች ስራ ሰርተዋል። አንደኛው የስራ አካባቢው ለደንበኛ ይመች አልነበረም። ለሌብነት፣ ለድለላ፣ ለእጅ መንሻ የሚመች የስራ አሰራር ስርዓት የነበረው ከባቢ ነው። ያን ቀይረዋል። ኤርጎኖሚክስ የምንለው የስራ አካባቢ የምንለውን በሀሳብ ደረጃ ያለውን በተጨባጭ መሬት ላይ ለማየት የሚያስችል ስራ ሰርተዋል። ሁለተኛው የስራ ባህል ነው። ወርክ ኤቲክስ የምንለው ዛሬ እሁድ ነው። ዛሬ እየሰሩን ያገኘናቸው እስከ ምሽቱ 2 ሰዓት ይሰራሉ፣ ቅዳሜና እሁድ ይሰራሉ። እንደዚህ አይነት የስራ ባህል ለኢትዮጵያ ያስፈልጋታል። ወጣቶች ናቸው። ደስ ይላል። ስቀው ተቀብለው አስተናግረው ሲሸኙ ማየት በጣም ተስፋ የሚሰጥ ነገር ነውና ወርክ ኤቲክሱም መሻሻሉ ማደጉ በራሱ ሌላ ተስፋ የሚያጭር ጉዳይ ሆኖ አግኝቼዋለሁ። ሶስተኛው ግን ሲስተም ነው። ኢትዮጵያ ውስጥ ስንት ሰው ነው ስራ የሚፈልገው? በግምት የሚነገር ነገር አለ። ስንት ሰው ነው ስራ ይዞ ያጣው? በግምት የሚነገር ነገር አለ። ወደ ውጭ ሀገር መሄድ የሚፈልግ ሰው ፈላጊው ማን ነው? የት ሀገር ነው? ምንም የሚታወቅ ግልጽ የሆነ አሰራር አልነበረም። አሁን ያየነው ዴቨሎፕ ያደረጉት ሲስተም በተለይ ለውጭ ሀገር የስራ ስምሪት 100% ስራ ጀምሯል። ከውጭ ሀገር ማንም ሰው ፍላጎቱን በሲስተም የሚልከው ይሄን ያክል ሾፌር እፈልጋለሁ፣ ይሄን ያክል ሰራተኛ እፈልጋለሁ፣ ይሄን ያክል ኢንጂነር እፈልጋለሁ ይልካል። ያን ፍላጎት እነሱ ካላቸው ቋት ውስጥ አውጥተው ተጨማሪ ስኪልና ሙያ የሚፈልግ ከሆነ ማሰልጠኛ ተቋሞች አላቸው፣ አሰልጥነው ወደዛ ይልካሉ። ይሄ ጥቅሙ ምንድነው? ወደ ውጭ ሀገር የሚሰማሩ ኢትዮጵያውያን በምን ያክል ደሞዝ እንደሚሰሩ፣ የት ሀገር እንደሚሰሩ፣ ከማን ጋር እንደሚሰሩ ዝርዝር መረጃ ስላለ አንዳንድ አደጋ እንኳ ቢያጋጥማቸው ማን እንደወሰዳቸው፣ የት እንደነበሩ ባሻራ ማወቅ ይቻላል። ሰዎቹ ቢጎዱ እንኳ ይሄ ብዙ ሰዎች የደረሰባቸውን ከዚህ ቀደም የምናውቃቸውን ጉዳት ለመቀነስ ትርጉም አለው። ከውጭ ሀገራት ጋር አሁን ያለው እንደ ድሮ ሳይሆን ግልጽ የሆነ ስምምነት እየፈረምን ሚኒመም ዌጅ እያስቀመጥን አንድ ሰው ዝቅተኛ የሚያገኘውን ገቢ እየወሰንን ስለሆነ የሚሄደው ከውጭ ሀገር አንጻር በጣም የተሳካ ስራ ተሰርቷል። ከሀገር ውስጥ ምዝገባ አንጻር ጀምረዋል እንዳየነው። ግን ይሄ በአንድ ወቅት የሚሆን ጉዳይ አይደለም። በጣም ሰፊ የሆነ ፖፑሌሽን ነው የሚይዘው። ከ15 ዓመት እስከ 64 65 ዓመት ገደማ ያሉ ሰዎችን 60-70 ሚሊዮን ይጠጋል በኢትዮጵያ ፖፑሌሽን ሲታይ። ያን የሚያክል ሰው ነው የሚይዘውና ጊዜ ይጠይቃል። ነገር ግን ሃይ ስኩል ግራጁዌት ያደረጉ ሰዎች፣ ኮሌጅ ግራጁዌት ያደረጉ ሰዎች እየተመዘገቡ ሲሄዱ በ2-3 ዓመት ጊዜ ውስጥ ማን ስራ እንዳገኘ፣ ማን ስራ እንደሚፈልግ፣ ምን አይነት ስራ እንደሚፈልግ በቀላሉ እንድንገነዘብ ያደርገናል። የተሳሳተ ሪፖርት የሚቀርበውን ለመቀነስ ያግዛል። በብዙ ሀገራት ስናይ መንግስታት በየቀኑ በየሰዓቱ ምን ያክል ስራን ተገኘና እንዳልተገኘ ያውቃሉ። ከዛ ተነስተውም ሀሳብ ለማመንጨት ይጠቀሙበታል። በእኛ ሁኔታ ብዙ ጊዜ ሪፖርቱ በቋሚ ስራ፣ ጊዜያዊ ስራ፣ የውጭ ሀገር ስራ፣ የሀገር ውስጥ ስራ በደንብ የሚያሳይ ስላልሆነ ትክክል ያልሆኑ ፖሊሲዎችም እንዲመነጩ ሊያደርግ ይችላልና ከዳታ አንጻር ዳታ በጣም ኢምፖርታንት ነገር ነው። ከዳታ አንጻር ያየሁት ነገር ተስፋ ሰጥቶኛል። እንግዲህ በ10 ዓመት እቅዳችን ላይ አንደኛ ማይኒንግ ነው ትኩረት ይሰጠው ያልነው፣ ሁለተኛው ኢንዱስትሪ ነው፣ ሶስተኛው ግብርና ነው፣ አራተኛው ቱሪዝም ነው፣ አምስተኛው አይቲ ነው። አይቲ አራቱም ይደግፍ ነው። አሁን ማይኒንግ ስንሄድ ምን ያክል አይቲ በኦፊስ ውስጥ እየተስፋፋ እንደሆነ እናያለን። ኢንዱስትሪ ስንሄድ በኦቶሜሽን በጣም ሰፊ ስራ ነው እየሰሩ ያሉት። ቱሪዝም ላይም አብዛኛው ስራ ከአይቲ ጋር የሚያያዝ ነው። ግብርና ላይ በሳይንስ ሙዚየም ኤግዚቢሽን እንደቀረበው የአይቲ ሚና ከፍተኛ ነው። ምን ያክል እንዳመረትን ማሳ ላይ ምን ያክል ነገር እንዳለን ቨርቹዋሊ ዳታ ለመሰብሰብ የሚጠቀሙባቸው ሲስተሞች እና እነዛ የትኩረት መስኮች ሲስተም ከመዘርጋት ጋር ተያይዘው ፈር እየያዙ ነው።
ይሄ ደግሞ በሂደት ተቋም ለመገንባት የሚያስችል አቅም እንድንፈጥር ያደርገናል። የተቋም ግንባታ ወሳኝ ነው ስላል ለምሳሌ በኮሄርሲቭ ፓወሩ መከላከያ ላይ፣ ደህንነት ላይ፣ ፖሊስ ላይ ያየው የተቋም ጥራት፣ በናሬሽን ፓወሩ ለምሳሌ ኢቢሲ እየሰራ ያለው መሰረተ ልማት ሲታይ፣ በኢኮኖሚክ ፓወሩ ደግሞ እነዚህ ቅድም የጠቀስኳቸው 5 ሴክተሮች እየሰሩ ያሉት ስራ እነዚህ ሲደመሩ ዲፕሎማሲውን ጠንካራ ያደርጋሉ፣ ፖለቲካውን ጠንካራ ያደርጋሉ፣ ሰላሙን ጠንካራ ያደርጋሉ። ወጣት ተምሮ ስራ የሚያገኝበትን ነገር ካመቻቸንና ስራ ካለው የእያንዳንዱ ዜጋ ገቢ እያደገ የሚሄድ ከሆነ አብዛኛው የምናያቸው ችግሮች እዛ ውስጥ እየመከኑ ይሄዳሉና በጣም ተስፋ ሰጪ ነገር ነው። ሁሉም ተቋማት የስራ አካባቢያቸውን ማስተካከል አለባቸው። የስራ ባህል ማዘመን አለባቸው። ኦቶሜሽን መጠቀም አለባቸው። ቁልፍ ጥንቃቄ የሚያስፈልገን ነገር አሁን አግሬሲቭሊ አይቲን የመጠቀም ነገር እየሰፋ ስለሆነ በየቦታው የምናስቀምጣቸው ዳታዎች ምን ያክል ሴፍ ናቸው የሚለው ነው ማሰብ ያስፈልጋል። ድሮ በወረቀት ነበር፣ አሁን ሁሉን ዲጂታል እያደረግን ነው። ይሄ ለሌላ ጥፋት እንዳያጋልጠን ዳታዎቻችን እንዴት መጠበቅ መከላከል አለብን የሚለው ነገር ማወቅ አለብን። ዜጎቻችን ስንት ሰው ስራ ይፈልጋል፣ ከየት ይፈልጋል፣ በምን አይነት ሙያ የሚለው ሁሉ ማንም ሰው በፈለገው ጊዜ አክሰስ ማድረግ የሚችለው ሆኖ እንዳይጠፋ ጥንቃቄ ያስፈልጋልና በጣም ተስፋ ሰጪ ነገር ነው። ሚኒስትሪው አዲስ ተቋም አይመስልም። በወጣት የተሞላ ነው። ቴክኖሎጂ ጋር የተለማመደ ነው። ይሄን እያስፋፋን የኢትዮጵያን ብልጽግና ለማረጋገጥ እንደ አንድ ምሰሶ ሆኖ የምንጠቀምበት ተግባር ይሆናል የሚል እምነት ነው ያለኝ። በጣም ደስ ብሎኛል። ጥሩ ጅምር ነው።